ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት ብዝት ይበልልኝ። እንዴት ናችሁ? ጠፋው ተጠፋፋን እላችኋለሁ። ስለ ስደት ህይወት ነው የምንማማረው። ስደት ህይወት እንዴት ነው? እንዴት ይዛችኋል? ያው እንደምንም ይሁን መቻልና መታገስ ችሎ ማለፍ ሁሉንም ነገር ነገ ሌላ ቀን ነው በማለት ችሎ ማለፍ ነው እላችኋለሁ። ስደት በጣም ጥሩ አስተማሪ በህይወታችን ውስጥ ትልቁ ትምህርት የሚሰጠን የስደት ህይወት ነው። ስደትን ያልቀመሰ ሰው የህይወት ትርጉሙ አይገባም። ስደት ማለት በጣም አስተማሪ፣ ከትምህርት ቤት ይልቅ ስደት ላይ ነው ብዙ ነገሮችን የተማርነው። መቻልን፣ መታገስን፣ መራብን፣ መጠማትን እስከ ጥግ አይተናል ስደት ላይ ማለት ነው። ስደት ላይ ብዙ ነገር የማይወሩ በሩቅ አስበንና ቀርበነው ስናየው ብዙ ነገር አይተናል። ምንም ማድረግ አይቻልም፣ ይቻላል በማለት ነገ ያልፋል በማለት አልፈናልም፣ ችለናልም፣ እየቻለውም ነው። ሁላችንም በየቤታችን ለሰው የማንናገር ደህና ነን እያልን በውስጣችን ብዙ ነገር እያለ ደህና ነን እያልን ነገ ያልፋል በሚለው ቃል ሁላችንም ታምቀን ነው ያለነው። አንድ ቀንም ያልፋል። እስከዛ ግን መቻል፣ መጠንከር፣ መበርታት ነው ያለብን ሁላችንም ማለት ነው። ስደትን ከሩቅ አስበነው ስንመጣ አገር ቤት ላይ አለመንና አስበን የመጣ ነው። እዚህ ስንደርስ ያ እንዳሰብነው ወይም እንዳለምነው ላይሆን ይችላል። ግን ያን የመጣውን ነገር በቃ ለበጎ ነው ብለን መቀበል ነው። ሁሉንም ነገር በቃ እስከመጣሽበት ድረስ እኔ ይሄን አላሰብኩም፣ ይሄ ስደት እንዲህ ነው ብዬ አላሰብኩም ብሎ ከማማረር እችላለሁ፣ ይቻላል፣ ያልፋል ነገር በማለት ችሎ ታግሶ ሁሉንም ነገር ማለፍ ነው። ስደት ሲባል ወይ እህትሽ ቤት ወይ እናትሽ ቤት ወይ ጎረቤትሽ ቤት አይደለም የመጣሽው፣ ባዳ ሀገር፣ የማታውቂ ቋንቋ፣ የማታውቂው ምግብ፣ ሁሉ ነገር ከጅምሩ እስከ መጨረሻው የማታውቂ ነገር፣ ለሁሉም ነገር አዲስ፣ ለቋንቋ፣ ለምግቡ፣ ሁሉ ነገር በቃ ይሄ ነው የማይባልለት ግን ላያስችል አይሰጥም። ይቻላል፣ ሁሉም ፈጣሪ ያስችላል። ሁላችንም አስችሎናልንም ለዛሬም ደርሰናል። አያልፍም ያልናቸው ቀኖችም አለፉ፣ ዛሬ ላይ ደርሰናል። መታገስን የመሰለ የለም። ከታገሽ ትዕግስት ካለሽ ሁሉም ነገር ያልፋል። ይችላሉ ብለሽ ራስሽን ካሳመሽ የማይቻል ነገር የለም። ብዙዎቻችን ቶሎ የምንወድቀው ያ ትዕግስት አንደኛ የምንወድቀው ፍራቻ ሲኖር ነው። ሁለተኛ ደግሞ ትዕግስታችን ሲሟጥ ነው። ሁሉ እስከ ጥግ ድረስ ትዕግስትን አለማማጠጥ፣ እስከ ጥግ ድረስ መሄድ ያልፋል። በቃ ብዙ ውጣ ውረዶች አሉት። ብዙ የማይነገሩ ከአእምሮ በላይ የሆነ ነው። ይከብዳል በጣም ግን መቻልን ፈጣሪን እየለመኑ ሁሉ ነገር እየታገሽ የመጣሽበትን አላማ እያሰብሽ ሁሉንም ነገር መቻል ነው። መቻልን የመሰለ ነገር የለም። ስለዚህ ስደት ላይ መበርታት፣ መጠንከር፣ መታገስ አለብን ማለት ነው ውዶቼ። ሁላችንም ፈጣሪ ያስችለን፣ ሰርተንም ተለውጠንም የምንደሰት ሰዎች ፈጣሪ ያደርገን። ሁላችንም በያለንበት ይጠብቀን። ከሁሉም ነገር ደግሞ ጤናችን ፈጣሪ ይስጠን። ጤናችን አይንፈገን። ጤና ከሆነ ሁሉም ነገር የማያልፈን ነገር የለም። ግን ጤናችን ከሌለ ደግሞ ብዙ ነገርም ሊጎልብን ይችላል። እያመሰገንን ባገኘነው ባላገኘነው እያመሰገንን ወደፊት መሄድ ነው። ስደት ከሆነ ሁሌ ስደት ነው፣ አይሞላም። አንድ ቀን ግን ይሞላል። እሱ ያለ ቀን ከታገስ ነው፣ ከቻልነው፣ ከበረታ ነው የማያልፍ ነገር የለም። ያልፋል ግን እስከዛ ግን መበርታት እላችኋለሁ። ወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ፣ አበረታቱኝ። ያኔ ካለኝ ተሞክሮ ነው ያካፈልኳችሁ። እናንተም በየበኩላችሁ ያላችሁን ተሞክሮ አካፍሉን። አብረን እንስራ፣ አብረን እንደግ እላችኋለሁ።
አበረታቱኝ። ፍራቻን አስወግዱ፣ ውጡ ወደፊት እላችኋለሁ ውዶቼ። እንደኔው አይነት ብዙዎቹ አላችሁ። ያኔ ማንም በሆዱና በሆዱ በእናቱ ሆድ የለመደ ሰው የለም። ወጥቶ የሚችለውን ያውጣ። የሆነው ይሆናል፣ ያልሆነ ደግሞ እሱ ያለቀን ይሆናል። ስለዚህ እወዳችኋለሁ፣ አከብራችኋለሁ። አበረታቱን። ላይክ ሼር። የግድ ጀማሪ ስለሆንኩኝ ጥሩ ነገር ይዛ መጣለች፣ ጥሩ ነገር ያለች ማለት አይደለም፣ ግን አበረታቱኝ እላችኋለሁ። ዛሬም ነገም እወዳችኋለሁ። ላይክ ሼር ሰብስክራይብ አድርጉ። ባይ